አንዳንዴ በአንድ ጎቀዳጅ ዕለት ሀገርንና ትውልድን ለዘላለም የሚቀይር የታሪክ ተአምር ይፈጠራል። በ19ኛው ክፍለ ዘመን ማብቂያ የአውሮፓ ሀያላን አፍሪካን እንደ ቅርጫ ለመቀራመት የበርሊን ጉባኤ ላይ ተቀምጠው በነበረበት ያ የጨለማ ዘመን ከምስራቅ አፍሪካ ተራሮች ላይ አንድ ያልተጠበቀ የመብረቅ ብርሃን ፈነጠቀ። አድዋ። የስም ዝም ብሎ የተራራ ስም አይደለም። አድዋ ማለት የነጻነት ፊርማ፣ የጥቁር ሕዝብ ኩራትና የኢትዮጵያዊነት ማህተም ነው። ዛሬ በአድማስ ሂስትሪ ሌንስ ይህ ድል እንዴት ተበሰረ? ጀግኖች አባቶቻችንና እናቶቻችንስ በዚያ በጋለ ብረትና በፈረስ ኮቴ መሃል ምን አይነት ታምር ሰሩ? ይህንን ታላቅ ታሪክ ዛሬ አብረን እንቃኛለን። የጥቁር ደም አምባ አፍሪካ እምዬ ኢትዮጵያ። ታሪኩ የሚጀምረው በጦር ሜዳ ሳይሆን በብልሃትና በተንኮል መካከል በተደረገ የዲፕሎማሲ ፍልሚያ ነው። በ1881 ዓመተ ምህረት በዳግማዊ አጼ ሚኒሊክና በጣሊያን መካከል የተፈረመው የውጫሌ ውል የኢትዮጵያን ነጻነት ለቀኝ ግዛት አሳልፎ ለመስጠት የታለመ የተንኮል መረብ ነበረው። በውሉ አንቀጽ 17 ላይ በአማርኛው ትርጉም ኢትዮጵያ ከሌሎች ሀገራት ጋር ግንኙነት ማድረግ ትችላለች ሲል፣ በጣሊያንኛው ግን ግዴታ በጣሊያን በኩል ማድረግ አለባት የሚል የሞግዚትነት ትርጉም በድብቅ ተካተተ። ይህንን የቃላት ማጭበርበር የተረዱት አጼ ሚኒሊክ በሀገሬ ሉዓላዊነት አልደራደርም በማለት ውሉን ውድቅ አደረጉ። ይህም ለታላቁ የአድዋ ጦርነት መንገዱን የከፈተ የመጀመሪያው ታሪካዊ ፍጥጫ ሆነ። የጥቁር ደም አምባ አፍሪካ እምዬ ኢትዮጵያ። የውጫሌ ውል ተንኮል በቤተ መንግስቱ ሲታወቅ የመጀመሪያውን ቁርጠኛ ምላሽ የሰጡት እቴጌ ጣይቱ ብጡል ነበሩ። የጣሊያኑ ተወካይ አንቶኔሊ ውሉ ካልተከበረ ጦርነት እንደሚመጣ ሲዝት እቴጌይቱ ፊት ለፊት ተጋፈጡት። እኔ ሴት ነኝ፣ ነገር ግን ሀገሬ እንደዚህ ስትደፈር ዝም ብዬ አላይም። እኛ የራሳችን ክብርና ማንነት ያለን ህዝቦች ነን። የፈለጋችሁትን አድርጉ፣ እኛ ግን እንዲህ አይነቱን ውል አንቀበልም በማለት ውሉን ከፊቱ ላይ ቀደዱት። እቴጌይቱ በቃላት ብቻ ሳይሆን በኋላ ላይ በአድዋ ግንባር ከ10 ሺህ በላይ ጦር እየመሩ ለተዋጊው ስንቅና ውሃ በማቅረብ እንዲሁም የጠላትን ውሃ ምንጭ በመዝጋት የጦርነቱን ሚዛን የለወጡ የታሪክ ቁንጮ ናቸው። የጥቁር ደም አምባ አፍሪካ እምዬ ኢትዮጵያ። መስከረም 7 ቀን 1888 ዓመተ ምህረት በመላው ኢትዮጵያ አንድ ታላቅ የነጻነት ጥሪ አስተጋባ። አጼ ሚኒሊክ ታሪካዊውን የክተት አዋጅ አወጁ። ይህ አዋጅ በህዝቡ ልብ ውስጥ የሀገር ፍቅር እሳትን አቀጣጠለ። ገበሬው ማጭዱን ሰቅሎ ጎራዴውን ታጠቀ። እረኛው ዱላውን ጥሎ ጦሩን ያዘ። ከሸዋ፣ ከጎጃም፣ ከጎንደር፣ ከወሎ፣ ከትግራይ፣ ከሐረርና ከደቡብ የተመመው ሰራዊት በኢትዮጵያ ታሪክ ታይቶ የማይታወቅ ታላቅ አንድነትን አሳየ። ህዝቡ ንጉሱን ተከትሎ ወደ ሰሜን ሲዘምት በየመንገዱ ያለው ህዝብ ስንቅ በማቅረብና መርቆ በመሸኘት ጦርነቱ የመሪዎች ብቻ ሳይሆን የጠቅላላው ህዝብ መሆኑን አረጋገጠ። የጥቁር ደም አምባ አፍሪካ እምዬ ኢትዮጵያ። የጦርነቱን ታሪክ ስናነሳ ባሻውሎም ሳይጠቀሱ አይታለፉም። ባሻውሎም የኢትዮጵያ የስለላ መረብ ታላቅ መሐንዲስ ነበሩ። ጣሊያኖች ዘንድ ሄደው ከምኒልክ ጋር ተጣልቻለሁ በማለት አመኔታቸውን አግኝተው ነበር። ጣሊያኑ ጄኔራል ባራተሪ የምኒልክ ጦር በረሃብና በበሽታ ተዳክሟል የሚል የባሻውሎምን የሐሰት መረጃ ተመርኩዞ ጦሩን ወደ አድዋ ተራራ አስጠጋው። ይሁን እንጂ በተቃራኒው ባሻውሎም ጣሊያኖች መውጫና መግቢያቸውን እንዲያጡ በማድረግ ለኢትዮጵያውያን ግን የጠላትን እንቅስቃሴ በየደቂቃው በማሳወቅ የድሉን መንገድ ጠረጉ። የጥቁር ደም አምባ አፍሪካ እምዬ ኢትዮጵያ። የካቲት 23 ቀን 1888 ዓመተ ምህረት ጎህ ሲቀድ የአድዋ ተራሮች በባሩድ ጭስ ተሸፈኑ።
ጣሊያኖች በዘመናዊ መሳሪያ ታጥቀው በጀነራል ባራተሪ መሪነት ቢመጡም የጠበቃቸው ግን በወኔ የታነጸ የኢትዮጵያ ሰራዊት ነበር። ጦርነቱ በአራት ዋና ዋና ግንባሮች የተከፈለ ሲሆን ፊት አውራሪ ገበየው በግራ፣ ራስ መኮንን በመሃል፣ ራስ መንገሻ ዮሐንስና ራስ አሉላ በቀኝ ሆነው ጠላትን ከበቡት። ራስ መኮንን የስልጡን አመራር ተምሳሌት ሆነው ጦሩን ሲመሩ፣ ራስ አሉላ አባ ነጋ የአቢሲኒያ አንበሳ የተባሉበትን የውጊያ ጥበብ አሳዩ። ወጣቱ ባልቻ ሳፎ ደግሞ የመድፍ ተኩስ ጥበባቸውን ተጠቅመው የጠላትን ጦር አረገፉት። የጥቁር ደም አምባ አድዋ አፍሪካ እምዬ ኢትዮጵያ። በዚያ ከባድ ሰዓት ታሪክ የማይረሳው አንድ አሳዛኝ ክስተት ተፈጠረ። የጦሩ ግንባር ቀደም መሪ ፊት አውራሪ ገበየው የጠላትን ምሽግ ሰብረው በመግባት ላይ ሳሉ በመስዋዕትነት ወደቁ። የገበየው መውደቅ በጦሩ ዘንድ ድንጋጤ እንዳይፈጠር አጼ ምኒልክ ታላቅ ብልሃት ተጠቀሙ። የሞታቸውን ዜና ሲሰሙ ገበየውማ ተተኪ አያጣም በማለት እሳቸው ራሳቸው ወደ ጦር ግንባር ለመግባት ተነሱ። ይህ የንጉሱ ቁርጠኝነት ንጉሱ ሊገቡ ነው በሚል ወሬ ሰራዊቱን ይበልጥ አነሳሳው። ሰራዊቱ የፊት አውራሪን ሞት ለመበቀልና ንጉሱን ለመታደግ እንደ ንብ ተረባረበ። ጣሊያንም መሸሻ አጣች። የጥቁር ደም አምባ አድዋ አፍሪካ እምዬ ኢትዮጵያ። የአድዋ ድል ከመንፈሳዊ ጥንካሬ ውጭ ሊታሰብ አይችልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦተ ጊዮርጊስን በማንገስ ካህናቱ ወታደሩን በማጽናናትና ቡራኬ በመስጠት የሞራል ድጋፍ አድርገዋል። በዚያ በባሩድ ጭስ መሃል ክራርና መሰንቆ ደግሞ ወኔን ይቸሩ ነበር። አዝማሪዎቹ በጦርነቱ ግንባር ተገኝተው በፉከራና በቀረርቶ የወታደሩን ወኔ ይቀሰቅሱ ነበር። በግጥሞቻቸው የጀግኖችን ስም በማንሳት የፈራው እንዲበረታ፣ የቆሰለው እንዲጸና በማድረግ በስነ ልቦና የጦርነቱ መሪዎች ሆነው አገልግለዋል። የጥቁር ደም አምባ አድዋ አፍሪካ እምዬ ኢትዮጵያ። የአድዋ ድል ፀሐይ ስትጠልቅ አውሮፓ በድንጋጤ ተናወጠች። ጥቁር ሕዝቦች ደግሞ በደስታ ፈነጠዙ። የአጼ ምኒልክ ብልሃት፣ የእቴጌ ጣይቱ ጽናት፣ የገበየው መስዋዕትነት፣ የባልቻ ጥበብ፣ የመኮንን አመራርና የአሉላ ወኔ ኢትዮጵያን የጥቁር ሕዝብ የነጻነት ፋና አደረጓት። አድዋ የትላንት ዝታ ሳይሆን የኢትዮጵያዊነት ማህተም ነው። ዛሬ እኛ የአድዋን ታሪክ ስንተርክ ያ ድል የዛሬው አንድነታችንና የነገው ክብራችን መሰረት መሆኑን ልንገነዘብ ይገባል። የጥቁር ደም አምባ አድዋ አፍሪካ እምዬ ኢትዮጵያ። አድማስ ሂስትሪ ሌንስን ስለተከታተላችሁ እናመሰግናለን። ከነዚህ ጀግኖች መካከል የእናንተን ልብ ይበልጥ የነካው የማን ታሪክ ነው? በኮሜንት አጋሩን። ቪዲዮውን ለወዳጅ ዘመድ በማጋራት የታሪክ አድማሳችንን እናስፋ። በቀጣይ በሌላ ቪዲዮ እስከምንገናኝ ቸርን ሰንብት።